እጅ የሚያስቆረጥም ቆንጆ የዶሮ ወጥ አዘገጃጀት ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሙስሊም እህት ወንድሞቼ እንኳን ለአረፋ በዓል በሰላም አደረሳችሁ እያልኩኝ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። በመጀመሪያ ዶሮውን ለማዘጋጀት ሽንኩርቱን በጨው አድርጌ ውሃውን ምጥጥ እስከሚያደርግ ድረስ ቆንጆ አድርጌ ሽት አድርጌ አብስየዋለሁኝ። በጨው ስታበስሉት ቶሎ ውሃውን ይመጥላችኋል። ስለዛ ጊዜያችሁን ይቆጥባል ማለት ነው። ከዛ በኋላ ልክ እሱ እንደዚህ ምጥጥ አድርጎ ጎልደን ወደ መሆን ሲሄድ ዘይቱን እጨምርበታለሁኝ። ከዛ በኋላ በዘይቱ እጃችሁ ሳያርፍ በደንብ አድርጋችሁ ጥብስ አድርጋችሁ አቁላሉት። ሽንኩርቱ በደንብ ሲበስል ፍሌቨሩ በጣም እየገነነ ነው የሚመጣውና በጣም ወጣችሁን ያጣፍጥላችኋል። ሽንኩርቱን ማብሰል ቤዝ ነው ማለት ነው። ሽንኩርቱ በዚህ መልኩ ጥብስ ብሎ ከበሰለ በኋላ በርበሬ ነው የምናስገባው። እኔ ቀላ ሲል ነው ደስ የሚለኝ፣ ስለዛ በርበሬ በርከት አድርጌ ነው ያስገባሁት። እናንተም እንደ ፍላጎታችሁ መጠን መመጠን ትችላላችሁ። የወጥ ዋና ነገሩ በተለይ ዶሮ ወጥ ሲያቃጥል ደስ አይልም። ስለዛ በርበሬውን ጊዜ ወስዳችሁ ሰዓት ወስዳችሁ በደንብ አርጋችሁ ውሃ ጠብ እያረጋችሁ ማብሰላችሁን ማቁላላታችሁን መዘንጋት የለባችሁም። በከሰል የምትሰሩ ከሆነ ደግሞ በጣም አሪፍ አጋጣሚ ነው የሚሆንላችሁ። ምክንያቱም እሳቱን በመጠነኛ እሳት አድርጋችሁ ስለምታበስሉት አሪፍ ሆኖ ይቁላላል። ከዛ በኋላ ደግሞ መቼም የማይቀረውን ነጭ ሽንኩርት ጭቅጭቅ አድርጌ ጨምሬበታለሁኝ። ከዛ በኋላ ውሃውን ጠብ እያደረግኩ ከነጭ ሽንኩርቱ ጋር በደንብ እንዲብላላ ትቸዋለሁ ማለት ነው። በመቀጠል ደግሞ ክኖር ነው ያስገባሁት እዚህ ጋር ስጎውን የበለጠ እንዲያጣፍጥልኝ ነው ክኖር የተጠቀምኩት። ጨውም አድርጋችሁ በሌላ ቅመም ማቃመም ትችላላችሁ። ከዛ በኋላ ዶሮውን ደግሞ ልክ እንደዚህ እንደምታዩት ሰንጠቅ ሰንጠቅ እያደረኩኝ ታፋውን እግሩን ሰንጠቅ ሰንጠቅ አድርጌ ነው ከተትኩት። ይሄንን ማረጋችን የስጎውን ጁስ በደንብ አድርጎ እንዲወስድልንና ከወጡ ጣዕም ጋር በደንብ እንዲዋሃድ ያደርግልናል። ዶሮአችሁን ደግሞ ካጠባችሁ ካጸዳችሁ በኋላ በሎሚ ዘፍዝፋችሁ ብታስቀምጡት ቶሎ ለመብሰል ጊዜም እንደማይወስድ ይሆንላችኋል ማለት ነው። በዚህ መልኩ ቆንጆ ሆኖ እንደዚህ ትክትክ እያለ ስጋውም ከስጎ ጋር ከወጡ ጋር በደንብ ከተዋሃደልኝ በኋላ መብሰሉን እርግጠኛ ስሆን ውሃዬን ከልስና እዩት፣ ስጋው እንደዚህ ሰብሰብ ማለት ጀምሯል። ስለዚህ ውሃዬን ከልሳለሁኝ። ከዛ በኋላ ከድኜ እንዲበስል ተወዋለሁ ማለት ነው። ውሃችሁን ስትከልሱ ስጋው ብትንትን እንዳይል በጣም በጥንቃቄ ሊበቃው ሊያበስለው የሚችለውን ያህል ነው መከለስ ያለባችሁ። ከዛ በኋላ ደግሞ ተረጋግቶ እንዲበስል እሳቱን ቀንሳችሁ ቀስ እያለ እንዲንተከተክ እድሉን መስጠት ይኖርባችኋል። ልክ በስሎ ከተረጋጋ በኋላ እንቁላሉን እንደዚህ ከእሳቱ ላይ ሳናወርደው ወጡን ሰንጠቅ ሰንጠቅ እያደረግን እንከተውና ትንሽ ሰዓት አብሮ እንዲንተከተክ እንተዋለን። ይህንን ማድረጋችን የሚጠቅመን እንቁላሉ የወጡን ጣዕም አብዞርብ እንዲያደርግ ይረዳናል ማለት ነው። ቆንጆ የሆነ ጣዕም ይሰጣችኋል ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ መስጠት እንዳትረሱ። ቤተሰብ ካልሆናችሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን ቀጥሉ። አመሰግናለሁ ስለተከታተላችሁኝ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።